ውድ አድማጮች እንደምን ሰነበታችሁ? በቀጣይ ተከታዩን ሐሳብ እንመለከታለን። መሰረታዊ ነገሮች መሰረት እንዳይኖረን አድርገዋል። ያለው በአግባቡ ይኖራል፣ የሌለው በአግባቡ ይገፈተራል። ዘይት ያረረበት አሻሮ ካረረበት አይገናኝም የሚሉ በርካቶች ናቸው። ያምናን ቀናማሁት ላፊ ለከት የለው የዘንድሮ ምጣድ ጅግር የሌለው እንደሚባለው አይነት ሆነናል። ከሲጃራ በላይ ጋንጃ የሚለበልቡ በርክተዋል የሚሉ በርካቶች ናቸው። ኑሮ ውድነቱን እንደሆነ ሲጋራም ለኩስን ጋንጃም ለበለብን ልናመልጠው አልቻልንም። ሆርሙዝን ማስከፈት እግር እንደ ማስከፈት የሚቀል ሲሆን አልታየም። እዚህ ሀገር ላይ አሰፉና አሰፋ የሚለው ስም እየጠፋ መስመር የሚስቱ ቱሪናፋዎች ግን እየበዙ ይገኛል ባዮች በርካታ ናቸው። አፍ ሲያመልጥ ራስ ሲመለጥ አይታወቅም የሚለውን አባባል አሁን ላይ ራስ ሲመለጥ ሀገር ሲያመልጥ አይታወቅም በሚለው አባባል ብንተካው የተሻለ ይሆናል። በዚህ ባለንበት ወቅት ከልብስ ከፈን በላይ በቋንቋና በብሔር ከፈን የተከፈኑ በርካቶች ናቸው። በመቶ ዓመት የትምህርት ልምዳችን ውስጥ በአብዛኛው ተንኮልና ሸፍጥ ተምረናል። በመቶ ዓመት ትምህርት ውስጥ ከልመና መላቀቅ ካልቻልን ትምህርታችን ተንኮልና ሸፍጥ ነበር ቢባል ድፍረት አይሆንም። እርዳታ ላይ የማይረባረብ ሕዝብ ቀብር ላይ መረባረብ ይወዳል። በዚህ ወቅት የሚያስጠናም የሚያጠናም እምብዛም እየሆነ መጥቷል። እንደምንታዘበው ከሆነ ወራሪ እንጂ ፊት አውራሪ የለም። መከባበርና በዓል ማክበር ከታውን ከራርመናል። ዘላቂ ልማት ሲታሰብ ዘላቂ ድህነት ግን ትኩረት አይደረግበትም። በዘመናችን ግድንግድ ሰውና ግድንግድ ችግር ተንሰራፍቶብናል። ግብዳና አካብዴም በዚያው ልክ ነው። ቀኔ የሚቀኝ ጠፍቷል። የቅልጥም መቅኔ ለመምጠጥ የሚሞክር ግን በርካታ ነው። መጽሐፍ ከማንበብ በላይ ሐሺሽ መለብለብ ያዋጣል የሚሉ በርካቶች ናቸው። ድንቁርናን እንደ እርፍና መቁጠር ምን ያህል ያስኬድ ይሆን? አስካልና አስኳላ የሚል የስም ስያሜ ዘንድሮ ጠፋ እንጂ ድሮ ግን እንደነበረ የሚያስታውሱ አሉ። ድሃ ቋቅ ሲል ሳይሆን ቆቅ ሲሆን ነው የሚያምርበት የሚሉ በርካቶች ናቸው። ሁሉ ከሆነ ስልቻ ማን ይሸከም ስልቻ እንደተባለ ሆነናል። በየአጋጣሚው ተናጋሪውና አሽቃባጩ ለጉድ ሆኗል። ቴሌ ጩልሌ የሆነ ነው የሚሉ በርካቶች ናቸው። የከሸፈ ትዳርና የከሸፈ ጥይት ዋጋ አላቸው ተብሎ አይታሰብም። የከሸፈ ህልም ማለምም እንዲሁ ከጉዳይ የሚጣፍ ነገር አይደለም። በማይገባ ነገር እሽኮሎሌ ማለት ተገቢ አይደለም። በየቦታው ሳያገባቸው እየገቡ ግራ የሚያጋቡ በርካቶች ናቸው። ዳድ የሚለውን ቃል ዳዲ ከሚለው ቃል መለየት ያስፈልጋል። እዚህ ሀገር ላይ በሐሳብ ከከሳ በላይ በችግር የከሳ በርካታ ነው። መጋፋትና መዳፋት ከሚባለው በላይ በዝቷል። መላ መፈለግ ሲገባን መለመላችንን የቀረን በርካቶች ነን። ሳይነካ እንካ የሚል የለም። ከልብስ ጣቃ በላይ በልቶ የማይጠረቃ በሽ ነው። ፍራሽ አዳሽ እየጠፋ ፀጉር አዳሽ ግን ተበራክቷል። ከቀዳዳ ይሻላል ጨምዳዳ በሚለው መሰረት ጨምዳዳ ፊቶች ተበራክተዋል። ፌዘኛን እንደ መጋኛ መቁጠር ያስፈልጋል። በዚህ ባለንበት ወቅት ኩርባ የሚመታ እንጂ ሾርባ የሚጠጣ እምብዛም ነው። የቸገረን ፍሪ ቢት ሳይሆን ፍሪምባ ነው። ፋና ወጊን እንደ አዘናጊ መቁጠር ተገቢ አይደለም። በረንዳ ራሶች ሰው ሊያስጠልሉ አልቻሉም። ያለ ገንዘብ ግንዛቤያችን ማደግም እንዲሁ አልቻለም። ነጠላ ዘፈን የሚዘፍኑ ሲበዙ ነጠላ የሚለብሱ ሴቶች ግን ቁጥራቸው እየቀነሰ መጥቷል። ዛራ የተሰኘው የጸረ ተባይ አዟሪዎች ቁጥር እየበዛ ዛራ የሚለው ስም ግን እየጠፋ መጥቷል። ግስላ ሲጋራ ቢጠፋም ከመሬት ተነስተው ግስላ የሚሆኑ ወጠምሻዎች ግን በየስፍራው ያጋጥማሉ። ቀንድ ያበቀሉ ሳይሆን ጡት ያበቀሉ ቦዲጋርዶችም ተበራክተዋል። ሰው ሳይታሰብ በሚታነቅበት ወቅት ላይ እንገኛለን። አንቀውታ የተባለው የትግርኛ ዘፈን አንቀውታል ቢባል ጥሩ ነበር። በዚህ ባለንበት ወቅት ከበሮ ሆድና ከበሮ መቺ በስቷል። ጨላጣና ጨምላቃም በዚያው ልክ ሆኗል። ማሽቃበጥን እንደ ኑሮ ለውጥ ማየት አይገባም። አሽቃባጭ ዝናብ ወንዝ ዳር ያካፋል ይባላል። ጫማ ከሚያንሻፈፍ በላይ ነገር የሚያንሻፈፍ በርካታ ነው።
በችግር የሚሳቀቅና ያለ ቦታው የሚንፏቀቅም የለም አይባልም። በማይመለከተው ነገር እየገባ ጦስ የሚሆን እንጂ ጦስ ጥንቡሳሳችንን ይዞ የሚሄድ ሊገኝ አልቻለም። ዝንባሌ የሌለው ሁሉ ዘንቢል አንጠልጥሎ መዞሩ ያስገርማል። የምንመገበው ጢብኛ ሳይኖር በየጥጋጥጉ ሙዚቀኛ በስቷል። ሽሮ ፎሮፎር ያስይዛል እያሉ ዕድሜ ልካቸውን ግን ሽሮ የሚያጫውቱ በርካቶች ናቸው። በሽሮ መቀለድ እንደ መውረድ ይቆጠራል። በየቦታው እስኔፍ በስቷል። ሥራ የማይሠራ ሰነፍም በዛው ልክ መሆኑን ታዝበናል። አሁን ባለው ሁኔታ ቀይ ወጥን መዳፈር ቀይ ካርድ ለማየት እንደ መቸኮል ይቆጠራል። የሚያጓጓ ነገር ሳይኖር ማጓጓት ጀምረናል። በኑሮ ውድነት ቆፈን ባንቆፈን ኑሮ ሆዳችንን ቶሎ ቶሎ ቻርጅ እናደርገው ነበር። መጥፋት ያስነውራል ቢባልም ያለ ቦታው የሚተፉ ግን ቁጥራቸው ጨምሯል። ጅልን እንደ ልጅ ማየት ተገቢ አይሆንም። ድፎ ዳቦ እንደፋለን እንጂ ሰው በትዕዛዝ እንደፋለን የሚል ማስታወቂያ መነገር የለበትም። ዝም ብሎ የሚፎልልና ሳይታሰብ የሚጨልል በርክቷል። ራሳቸው ሳይዝናኑ ሰው ለማዝናናት የሚሞክሩ ትክክል አይደሉም። ድሮ ሎሚ በወረውር ደረቱን መታሁት፣ አወይ ኩላሊቱን ልቡን ባገኘሁት ይባል ነበር። ዘንድሮ ግን ሎሚ ወርዋሪ ስለጠፋ እንዲህ አይነቱ ግጥም የሚሰራ አይሆንም። ዘንድሮ ማስመሰልና መምሰል በስቷል። በሐሳብ የሚጦዙና ሳይታሰብ የሚፈዙም ተበራክተዋል። አወናባጅና ጅምላ ፈራጅም ከሚባለው በላይ መሆኑ አይጠረጠርም። አንዳንድ ቦታ ላይ ሴፍ መሆን ሲያቅተን፣ ሌሎች ቦታዎች ላይ ደግሞ በስኔፍ መጠብጠብ ስራችን ሆኗል። ባጃጆች የጫማ ሽታን በጋራ እንከላከል የሚል ጥቅስ ይዘው መዞራቸውም ይህንኑ የሚያሳይ ነው። አሁን ባለው ሁኔታ ትኩስ ድንች እንጂ ትኩስ ብስኩት መመገብ አይቻልም። መወዛገብ ሳይኖርባቸው የሚወዛገቡትን ቤቱ ይቁጠራቸው ለማለት እንወዳለን። አሳምቡሳ ለመብላት አበሳ ማየት ነበረብን እንዴ? ፓፓዎች በዝተዋል። የሚበላ ፓፓዬ ግን ዋጋው አልቀመስ ብሏል። በትኋን የሚጠበጠብ ሕዝብ ብርቱካን የተባለውን ፍራፍሬ በቀላሉ ገዝቶ መብላት አይችልም። ፋራ ፍርፍራ ይብላ መባልም አልነበረበትም። ከላይ ቦርቧራ መስለው ከታች ግን ታቹን በቦረና የሆኑ በርካቶች ናቸው። ከላይ ሳይሆን ከታች ለመገናኘት የሚቸኩሉም ጥቂት አይደሉም። ምንጣፍ ለማንጠፍ መቀላጠፍ አያስፈልግም። ባለንበት ወቅት በርጫም ቅርጫም ተወዷል። እሳት የላሱ ደላሎች እንጂ እሳት የላሱ ሰራተኞች ማየት የሚቻለው እንዴት ነው? የአምባሰል ዝንጀሮ ሲሄድ አጎንብሶ ሲመለስ ቀና አለ የልቡን አድርሶ የሚለው ስንኝ ምን ያህል አንገደፊ የሀገር አጥፊ ከሚለው አባባል ጋር ይሄድ ይሆን ስንል እንጠይቃለን። ለማንኛውም ግጥም ሳይሆን ቅልጥም የሚወዱ በርካቶች መሆናቸውን አንክድም። ክረምት ሲሆን ትዝ የሚለን የበግ ጥብስ ሳይሆን የበቆሎ ጥብስ ነው። ዶሮ ብታልም ጥሬዋን አይደል የሚባለው። የፀጉር ማበጠሪያ ሚዶ የሌለው ሕዝብ የሴዶን ቦክስ ለማየት ሲጣደፍ መታየቱ እጅግ ያስገርማል። መብራት ጠፋ ብለው መጥፋት ሳይኖርባቸው የሚጠፉ በርካቶች ሆነዋል። በዘመናችን መፈረዝና መከረዝ ከሚባለው በላይ ሆኗል። እዚህ ሀገር ላይ የበዛው በመኪና የሚገጭ እንጂ ገንዘብ የሚገጭ አይደለም። አጥንት ከሚገጥ በላይ አፈር ድሜ የሚገጥ ሰፈር ቁጥር የለውም። አርቲፊሻል ጥርስን አርቲፊሻል ቅርስ ማድረግ አይገባም። ማሞ ሌላ መታወቂያው ሌላ እንደሚባለው አይነት መሆን የለበትም ለማለት ነው። እሳት የሆነ በረኛ እንጂ እሳት የሆነ ጉረኛ አያስፈልግም። ከአሽቆጣሪ ሳይሆን ሻሽ አሳሪ በስቷል። በሩጫ ወርቅ ስናመጣ እንጂ በሩጫ ወርቅ ስናጣ ደስ አይለንም። ናቲ ከሚለው ስም በላይ ናይት ክለብ በርክቷል። ሽበትና የዋጋ ግሽበት ሳይታሰብ እየጨመረ ይገኛል። በዚህ ባለንበት ወቅት አነቃቂ ሳይሆን አሳቃቂ በስቷል። ከወፈሩ ሰው አይፈሩ የሚለው አባባል ያስገርማል። መቀየስ ያልተገባ ነገር ለማፈስ መሆን የለበትም። ከቺክ በላይ ቼክ ጠሮብናል የሚሉ በርካቶች ናቸው። እዚህ ሀገር ላይ ፍሬን መያዝ ፍሬንድ እንደመያዝ ቀላል አይደለም የሚሉ ጥቂት አይደሉም። ውድ አድማጮች፣ ቃላት ሀብት ናቸው። በተገቢው መንገድ ከተጠቀምንባቸው ደግሞ ተገቢውን ትርጉም ይሰጡናል። ቃላትን እያጣመረን የምናደርገውን ጨዋታ በሌላ ጊዜ እንመለስበታለን። የዛሬውን ግን በዚሁ አበቃን።
እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ልሰናበት። መስረቅ የለመደ እጅ ተቆርጦም ቢሆን መንቀሳቀሱን አይተውም። ወንድዬ ካሳ ነኝ።